እውነት ክብር የሚባለው ነገር በምንድን ነው? በገንዘብ ነው? በስልጣን ነው? ወይስ በዘር ነው? አይደለም። ወላሂ እነዚህ ሶስቶቹም አይደሉም። ነቢያችን አለይሂ ሰላቱ ወሰላም ጅብሪል መጥቶ በነገራቸው ሰዓት ምን አላቸው? ወዕለም አነ ሸረፈል ሙእሚን ቂያሙሁ ቢለይል፣ የሙእሚን ክብሩ እኮ ሌሊት ተነስቶ መስገዱ ነው አሉ ለጌታው። እኛ እውነት እንዴት እያሳለፍነው ነው? ሌሊቱ ክፍል ላይ ኸይር ኢባዳዎች እየሰራን እያሳለፍነው ነው ወይስ በተኛንበት ሱብሂ ከሰገደ በኋላ ፀሐይ ከወጣ በኋላ ነው እየሰገድን ያለ ነው? እኛ ራሳችንን እንፈትሽ። ግን የአላህ ሰዎች እንዴት ነበር የሚያሳልፉት በሌሊቱ ክፍል? ይገርማቸዋል። አንድ ሴት ነበረች መዓዘቱል ዐደውያ ትባላለች እና በማታውም በቀኑም ሌሊት አተኛም ነበር ይብላሉ። ቅልፍ ገፍቶ በሚመጣባት ሰዓት ግድግዳ ትዞራለች፣ ትሽከረከራለች አሉ። ምን እያለች? እንዳው እኮ ከፊት እኮ ማይቋረጥ እንቅልፍ እየጠበቀች ነው ያለች ማለት ነው። ትዞራለች እና በ24 ሰዓት ውስጥ 600 ረካዓ ትሰግድ ነበር ይባላል። የአላህ ሰዎች ጊዜያቸውን በሚገባ ይጠቀሙታል። ግን አንዳንድ ሰዎች ደግሞ በገንዘባቸው ይታለላሉ፣ በሀብታቸው እንደዚሁም በስልጣናቸው በዘር ተታለው ማለት ነው። ምንም መልካም ስራ ሳይሰሩ ከዚች ዱንያ ማለት ነው ዱንያ ላይ የተንደላቀቁ ኖረው ምንም መልካም ስራ ሳይሰሩ ወደ አኺራ የሚሄዱበት ሁኔታዎች አሉ። እኛስ እንዴት ነው? እውነት አሁን ደግሞ በዛ ላይ ረመዳን ወር ነው፣ በሚገባ እየተጠቀምነው ነው ሌሊቱን? እኛ ራሳችን እስቲ እንፈትሽ። የአላህ ሰዎች ምን ነበር እያደረጉ የሚያሳልፉት የሚለውን እያየን ማለት ነው፣ የነሱን ታሪክ እየሰማን የነሱን ቂሷ እየሰማን ማለት ነው እኛ ራሳችን ልናስተካክል ይገባል። የሰሃባዎችን ሐያት እያነበብን ማለት ነው እየቀራን እኛንም ሐያታችን ሐላችን ልናስተካክል ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።